ፊዚክስ ምንድን ነው? ዋና ሀሳቡ ምንድን ነው ብላችሁ አስባችሁ አታውቁም? በዚህ ቪዲዮ ስለ ፊዚክስ ሙሉ ታሪክ እነግራችኋለሁ። ተከታተሉ። ፊዚክስ የሚጀምረው ከሰር አይዛክ ኒውተን ሎስ ኦፍ ሞሽኑ ነው። ሎስ ኦፍ ሞሽኑ ማተር እንዴት እንደሚንቀሳቀስ ስፔስ ውስጥ አሳይቶናል። በሎስ ኦፍ ግራቪቴሽን ደግሞ ነገሮች ምድር ላይ የሚወድቁበት ፎርስ ምክንያት እና ፕላኔቶች ፀሐይን የሚሽከረከሩባት ፎርስ አንድ አይነት እንደሆነ በተመሳሳይ ምክንያት እንደሆነ እንደዛ የሚያደርጉት አሳይቶናል። ኒውተን ስለ ካልኩለስንም ፈጥሯል። ያው ካልኩለስ የማትስ ብራንች ነው፣ ግን አብዛኛው ፊዚክስ በጣም ብዙ ፊዚክስ ከካልኩለስ ወጥቷል በካልኩለስ አማካኝነት። ያው ማትስ ቢሆንም ማትስ የፊዚክስ ቋንቋ በመባል ይታወቃል። እንደ መሰረቱ አስቡት። ያለ መሰረት ቤት እንደማይሰራው ፊዚክስ ማትስ ማቴማቲክስ የፊዚክስ መሰረቱ ነው፣ ፊዚክስ እንዲቆም ማለት ነው። ኒውተን ኦፕቲክስ ላይም ተመራምሯል። ኦፕቲክስ ማለት የፊዚክስ ብራንች ሲሆን ኦፕቲክስ የሚያጠናው ስለ ብርሃን ፍጥረት አፈጣጠር፣ ስለ ብርሃን ተፈጥሮ እና ብርሃን ነገሮች ውስጥ ሲያልፍ ስለሚያሳየው ባህሪያት ነው። ለምሳሌ ፕሪዝም ውስጥ ሲያልፍ ሪፍራክሽን ወደ 7ቱ ቀለማት ይከፋፈላል። የሆነ ሌንሶች ውስጥ ሲያልፍ ፎከስ የሚያደርጉ ሌንሶች አሉ። ያም ጥናት ነው፣ የኦፕቲክስ ጥናት ነው። ካሜራዎችን፣ ቴሌስኮፖችን፣ ማይክሮስኮፖችን እንድንፈጠር ያስቻለን። የቴሌስኮፕ ግኝት ደግሞ ወደ ሰማይ እንድናይና ወደ ስፔስ አይተን አስትሮኖሚ እና ኮዝሞሎጂን እንድናመጣ አስትሮኖሚ እና ኮዝሞሎጂ የሚባሉ የፊዚክስ ብራንቾችን አስገኝቶናል። ኦፕቲክስ አብዛኛው የሚያጠናው ስለ ዌቮች ነው። ዌቭ ማለት ሞገድ ማለት ነው። ዌቭ ማለት በፊዚክስ ውስጥ እንደ ረብሻ ነው። የሆነ ነገር ሲረበሽ የሚፈጠር ነገር ነው። ያ ነገር ኢነርጂ ይዞ ይሄዳል ነው። ለምሳሌ ረጋ ያለው እንዲቀጥ ያለ ውሃ ውስጥ ብንነካው ትንሽ ሞገድ ይፈጠራል እዛ ውሃ ውስጥ አይደል? ያ ነው ዌቭ ማለት። እና ድምፅ ዌቭ ነው። አየር ውስጥ የሚፈጠር ረብሻ ነው። ድምፅ ሳወራ አየር ይረበሽና በውስጡ ኢነርጂ ይዞ እየሄደ ነው፣ አየር ሲረበሽ ማለት ነው። ብርሃኑም ዌቭ ነው ይባላል። ታዲያ እንዴት ነው ብርሃን ዌቭ ይሆን? ብርሃን ቫኪዩም ውስጥ መሄድ ይችላል። አየር ባይኖርም መሄድ ይችላል። ምንም ውስጥ መሄድ ይችላል ብርሃን። ታዲያ ምን ውስጥ እየሄደ ነው? የምን ረብሻ ነው ብርሃን ዌቭ ከሆነ? ብርሃን ዌቭ መሆኑ ምንም አያጠራጥርም። ሶስቱን የዌቭ ባህሪያት ያሳያል። ዲፍራክሽን፣ ሪፍሌክሽን እና ሪፍራክሽን ሶስቱንም ባህሪ ያሳያል። ስለዚህ 100% ዌቭ ነው። ታዲያ ምን ውስጥ እየሄደ ነው? ይህ ጥያቄ ወደ ኤሌክትሮማግኔቲዝም ወደሚባለው የፊዚክስ ዘርፍ ይወስደናል። ኤሌክትሮማግኔቲዝም የሚባለው ለምሳሌ በምድር እና በፀሐይ መሃል ምንም አየር የለማ፣ ግን ብርሃን ከፀሐይ ተነስቶ ወደ ምድር ይመጣል። ቫኪዩም ነው። እና ኤሌክትሮማግኔቲዝም የሚለን በመሀላቸው ኤሌክትሮማግኔቲክ ዌቮች አሉ እና ብርሃን ኤሌክትሮማግኔቲክ ዌቭ ነው። ብርሃን የእነዚህ ዌቮች ረብሻ ነው። ብርሃን በነዛ ውስጥ ነው አለ ኤሌክትሮማግኔቲክ ዌቮች በየቦታው እና ብርሃን ያንን እየረበሸ ነው የሚመጣው። ይህን ግኝት ያገኘው ጄምስ ክላርክ ማክስዌል የሚባል ሰውዬ ነው። ያው ኤሌክትሮማግኔቲዝም ስለ ሁሉም ሰርኪዩቶች ያጠናል። ኤሌክትሪካል እነዚህ ነገሮች ሁሉም ያጠናው ኤሌክትሮማግኔቲዝም የሚባለው የፊዚክስ ብራንች ነው። ከዛ በመቀጠል ደግሞ ወደ ፍሉድ ስታቲስቲክስ እንሄዳለን። ፍሉድ ስታቲስቲክስ የሚያጠናው ስለ እነዚህ ፈሳሾች እና ጋዞች ሲንቀሳቀሱ ስለሚያሳዩት ባህሪ ነው። አይሮፕላን ክንፉ በላዩ ላይ አየር በፍጥነት ሲያልፍ ለምንድን ነው ሊፍት የሚያደርገው? መኪና ሲሄድ በዙሪያው የሚካሄደው ኤሮዳይናሚክስ ምንድን ነው? ስሙዝሊ አየር እንዲያልፍ የሚያደርገው ኤሮዳይናሚክስ። እንደዚህ ነገሮች ስለ ፈሳሾች አንቀሳቀስ የሚያጠናው ፍሉድ ስታቲስቲክስ ነው። ያው በጣም ውስብስብ ነው። ከሞለኪውሎች ጋር እየሆነ ስለሆነ እየሰራን ያለ ነው። በጣም ጥቃቅን የአየር ሞለኪውሎች ካልኩሌሽኑ በጣም ውስብስብ እና ትንሽ ስህተት ከተፈጠረ ትልቅ ችግር ሊያመጣ ይችላል። ሌላኛው የፊዚክስ ዘርፍ ቴርሞዳይናሚክስ ይባላል። ቴርሞዳይናሚክስ የሚያጠናው ስለ ኢነርጂ ነው። ስለ ኢነርጂ ተፈጥሮና ኢነርጂ ከአንድ ፎርም ወደ ሌላ ፎርም እንዴት እንደሚቀየር ነው። ለምሳሌ ከሳውንድ ወደ ሂት ከአንድ ፎርም ወደ ሌላ ፎርም እንዴት እንደሚቀየር ቴርሞዳይናሚክስ ስለ ኢንትሮፒም ያጠናል። ኢንትሮፒ ማለት ዲስኦርጋናይዜሽን፣ መበታተን፣ ነገሮች ለምን እንደሚበታተኑ። ኢንትሮፒ የዩኒቨርሱ ህግ ነው። ምንም ነገር መበታተን ይፈልጋል። ለምሳሌ ቁምሳጥናችሁን ልብሳችሁን ብታዘገጃጁ ከአንድ ሳምንት በኋላ ምንም ባትነቁት ቡርቅስቅስ ብሏል። በየቦታው ነው ልብሳችሁ። ለምን እንደሆነ አይታወቅም። ያው እናንተ ናችሁ ምክንያቱ። ብቻ ዩኒቨርስ ህግ ነው፣ ይበታተናል። መጽሐፋችሁን በትክክል ብትደረድሩ መበለሻሸቱ አይቀርም። መበታተን፣ ሜሲ መሆን የዩኒቨርሱ ህግ ነው። ኢንትሮፒ ይባላል ይሄም።
እና እስካሁን ያወራሁት ሁሉ ክላሲካል ፊዚክስ ይባላል። ክላሲካል ፊዚክስ የሚባል ነው ይሄ። እስካሁን የ19ኛው ክፍለ ዘመን ፊዚክስ ነው። ሁሉንም ነገር በትክክል ከለካችሁ ትክክለኛ ፊውቸሩን ፕሬዲክት ማድረግ ትችላላችሁ። ወደፊት የሚሆነውን መገመት በትክክል ትችላላችሁ። አንድ ባስኬትቦል ላይ እየወጣበት ያለውን ፎርስ በየአቅጣጫው በትክክል ካልኩሌት ካደረጋችሁ የቱ ጋር እንደሚያርፍ በ100% ሰርቴኒቲ ማግኘት ትችላላችሁ ነው የሚለን ክላሲካል ፊዚክስ። ያው በቂ ነው። ሁሉንም ነገር አውቀን ጨርሰናል ብለ 19ኛው ክፍለ ዘመን ፊዚሲስቶች ቁጭ ብለው ነበር። ግን አንዳንድ ፍንጮች ነበሩ። አንዳንድ ኤክስፐሪመንቶች ፍጹም እንዳልሆነ የፊዚክስ እያሳዩ ነበር። ለምሳሌ የሜርኩሪ ኦርቢት ትክክል አልነበረም፣ ያጋደለ ነገር ነበር፣ ስትሬንጅ ነበር እና ፍጥነቷም ትክክል አይደለም። የኒውተን ሎስ ኦፍ ግራቪቴሽን ክላሲካል ፊዚክስ ውስጥ የሚለንን ህጎች አትከተልም ነበር። ከመጠን በላይ ፈጣን ነበረች፣ ከህጉ እንድትወቅ ከፈቀደላት በላይ ማለት ነው። ሜርኩሪ በፀሐይ ዙሪያ ስትሽከረከር በትንንሾቹ ዓለምም ኤሌክትሮንን ብርሃን ሲያርፍበት ስትሬንጅ ባህሪዎችን እያሳየ ነበር። የማይለኩ የማይገመቱ ባህሪዎችን እያሳየ ነበር እና ክላሲካል ፊዚክስ ብቻ እንዳልሆነ አዩ ሳይንቲስቶች። ያው ግን እነዚህ ትንንሽ ነገር ናቸው፣ በጊዜ ሂደት እናርማቸዋለን፣ እዛው ክላሲካል ፊዚክስ ውስጥ ይካተታሉ፣ ሌላ ምንም አዲስ ነገር የለም ብለው አስበው ነበር። ግን የበለጠ በተመራመሯቸው ቁጥር እነዚህን የኤክስፐሪመንት ክፍተቶች በተመራመሯቸው ቁጥር አዲስ ብራንቾችን አመጡ። ሪላቲቪቲ እና ኳንተም ፊዚክስ የሚባሉ አዲስ ብራንች መጣ፣ ከክላሲካል ፊዚክስ ውጭ ማለት ነው። ፊዚክስ ለሶስት ተከፈለ ማለት ነው። ክላሲካል ፊዚክስ፣ ሪላቲቪቲ እና ኳንተም ፊዚክስ ለሶስት ተከፈለ። ሪላቲቪቲ ያገኘው ጂኒየስ አልበርት አንስታይን ነው ለብቻው። ስፔሻል ሪላቲቪቲ እና ጄኔራል ሪላቲቪቲ ያገኘ። ስፔሻል ሪላቲቪቲ የሚለን የብርሃን ፍጥነት ቋሚ ነው፣ ምንም ያህል ፍጥነታችንን ብንጨምር የብርሃን ፍጥነት ላይ አንደርስም፣ የብርሃን ፍጥነቱ አይቀንስም። የሆነ ባስ ካለ በጣም ፈጣን ከሆነ ወደ እሱ ፍጥነት በቀረብን ቁጥር የባሱ ፍጥነት ለኛ እያነሰልን ነው የሚሄደው። የብርሃን ፍጥነት ግን አይቀንስም፣ ሁሌ ቋሚ ነው። 300 ሚሊዮን ሜትር በአንድ ሰከንድ። ምንም ያህል ብንፈጥን እሱ ላይ መድረስ አንችልም፣ ቀስ አናደርገውም ብርሃንን። እና ይህንንም ስቴብል ለማድረግ ይህንን ህግ ለማቆየት ሲል ዩኒቨርሱ በብርሃን ፍጥነት ለመሄድ ስንሞክር ጊዜ ለኛ ቀስ እንዲል ያደርጋል፣ ወይ ስፔስ ቀስ እንዲህ ኮንትራክት ያደርጋል፣ ለኛ ይቀርባል ጊዜ። ስፔስ እና ታይም ብቻ ግራ ይጋባሉ፣ ብርሃን ፍጥነት ላይ እንዳንደርስ ለማድረግ የብርሃን ፍጥነት ቋሚ ሆኖ እንዲቀር ለማድረግ ማለት ነው። በኢ ኢኳልስ ኤምሲ ስኩዌር ፎርሙላውም ኢነርጂ እና ማስ አንድ አይነት ነገር እንደሆኑ አሳይቶናል ስፔሻል ሪላቲቪቲ ውስጥ። ጀነራል ሪላቲቪቲ ደግሞ የሚለን ስፔስ እና ታይም ጊዜና ቦታ የተለያዩ ነገሮች አይደሉም። ሁለቱም የስፔስ ታይም የሚባል ነገር አካል ናቸው። አንድ ነገር ስፔስ ታይም እንደሆነ አሳይቶናል በጀነራል ሪላቲቪቲው። እና ስፔስ ታይም መጨማደዱ ነው ግራቪቲን የሚፈጥረው። ግራቪቲ ፎርስ አይደለም፣ የስፔስ ታይም መጨማደድን ነው የሚያሳየው። የሆነ ትልቅ ክብደት ያለው ነገር ስፔስ ውስጥ ሲያልፍ በዙሪያ ያለውን ስፔስ ታይም እንዲህ ያጨማደዋል በዙሪያ ያለውን እና የሆነች ትንሽ ነገር በዛ በኩል ስታልፍ ወደሱ ትወድቃለች፣ ጊዜና ቦታ ወደሱ ስለጎረጎደ ማለት ነው። ግራቪቲ ነገሮችን ማጎርጎድ እንደሆነ አሳየን ጀነራል ሪላቲቪቲ። እና ጀነራል ሪላቲቪቲ ስለ ትልልቅ ስፔሶች ስላሉ ትልልቅ ነገሮች ሲያጠና፣ ኳንተም ፊዚክስ ግን ስለ ትንንሽ ነገሮች እያጠና ነበር። አቶሚክ ቲዮሪ አተም መልኩ ምን እንደሆነ፣ እነዚህ ትንንሽ ሁሉንም ነገር የሰሩት ነገሮች መልካቸው ምን እንደሆነ እያጠና ነበር። መጀመሪያ ስፌር ሞዴልን ሰሩ። ኳስ ነው አሉ አተምን። ግን የበለጠ እያዩ ባህሪውን እያጠኑ ሲሄዱ እንዳልሆነ አዩ። ዘኦርቢት ሞዴል ኤሌክትሮኖች እየዞሩት ነው፣ መሀል ላይ ኒውክለስ አለ፣ ኤሌክትሮኖች እየዞሩት ነው። ይሄንን ሞዴል አመጡ። ከዛ ይሄም እንዳልሆነ አዩ። ኢነርጂ ሌቨልስ አመጡ። መሀል ላይ አለ እና በዙሪያው ኢነርጂ ሌቨልሶች እንዳሉ አዩ። እንዲህ ሳይሆን እንዲህ ብቻ ማለት ነው ቱዲ። እሱን አመጡ ኢነርጂ ሌቨል። ከዛ ደግሞ አሁን የመጨረሻው ሞዴል መሀል ላይ አለ ኒውክለስ፣ ግን በዙሪያው እንደ ዌቭ ኤነርጂ ነገር ሆነው ኤሌክትሮኖች የቱ ጋር እንዳሉ ራሱ ዲተርማይን ማድረግ እንደማይቻል ደርሶበታል። እዚህ ጋር ነው አሁን ያለ ነው። ኮንደንስድ ማተር ፊዚክስ ደግሞ ኮንደንስድ ማተር ፊዚክስ ፓርቲክሎች ጨመቅመቅ ብለው አንድ ቦታ ላይ ስለሚያሳዩት ባህሪ ነው የሚያጠናው። ኮንደንስድ ማተር ፊዚክስ ኮንደንስድ ማተር ነው፣ ኮንደንስድ ፓርቲክል ፊዚክስ ብቻ የሚያጠናው ፓርቲክሎች አንድ ላይ ስብስብ ሆነው ስለሚያሳዩት ባህሪ ነው። እና ይሄም በጣም ብዙ ቴክኖሎጂዎችን አምጥቷል። ሌዘር፣ ኮምፒውተር፣ ኳንተም ኢንፎርሜሽን፣ እነዚህን ቴክኖሎጂዎች አስችሏል። ኒኩለር ፊዚክስ ደግሞ የአንድ አተም
መሀል ላይ ያለችው ኒኩለሷ ስትበተን ስለሚያሳየው ባህሪ ነው። ያቺ ኒኩለስ መሀል ላይ ኒኩለስ አለች፣ አተሞች እየዞሯት ነው። ኒኩለሷን ስንከፍታት ኢነርጂ ይወጣል ወደ ውጭ፣ ይበተናል። ያ ነው ራዲዬሽንን የሚያስከትለው። መልሰን ስንገጥመውም ኢነርጂ ይበተናል። አተሞች ሲፈጠሩ ኒኩለሱ ሲፈጠር መሀል ላይ ኤሌክትሮኖች እየዞሩ ሲገጣጠሙ ፕሮቶን እና ኒውትሮን መሀል ላይ ኢነርጂ ይመነጫል። ስንበትነው ብቻ ሳይሆን ስናገጣጥመውም ኢነርጂ ይመነጫል። በላይት በሂት መሰረት ይመነጫል። የፀሐይ ብርሃን እንደዛ ነው የሚሰራው። ፀሐይ ላይ ሰርፌሷ ላይ ብዙ ኒውትሮኖች እና ፕሮቶኖች እየተገጣጠሙ ኒኩለስ እየሰሩ ነው። እና ይሄ መገጠም ኢነርጂ ይለቃል እንደነገርኳችሁ። ያ ኢነርጂ ነው በብርሃን እና በሙቀት መልክ ወደ ምድር እየተላከ ያለው። ፀሐይ ላይ በጣም ብዙ ኒኩለር ፊውዥኖች እየተካሄዱ፣ ይሄ መገጠሙ ፊውዥን ይባላል። ሲለያዩ ደግሞ ፊውዥን ይባላል። በሁለቱም ሁኔታ ውስጥ ኢነርጂ ይመነጫል፣ ወደ ውጭም ይላካል። ይሄ ነው ኒኩለር ፊዚክስ። ፓርቲክል ፊዚክስ ደግሞ ሁሉ ነገር የተሰራባቸው ሰብ አቶሚክ ፓርቲክሎች እያንዳንዱን ስም ሰጥቶ በቴብል መልክ እንደ ኬሚስትሪ ውስጥ እንዳለው ፔሪዮዲክ ቴብል አላ በቴብል መልክ ዘ ስታንዳርድ ሞዴል ብሎ እያንዳንዱን አስቀምጦልናል። ስታንዳርድ ሞዴሉን ማየት ትችላላችሁ፣ ሁሉ ነገር ከምን እንደተሰራ። እስካሁን ያገኘነውን ሰብ አቶሚክ ፓርቲክል እና ፎርሶችንም በፓርቲክል መልክ አስቀምጦ እያንዳንዱን አስቀምጦልናል ስታንዳርድ ሞዴል የሚባል ቴብል ውስጥ። ይሄ ነው ፓርቲክል ፊዚክስ። በመቀጠል ደግሞ ኳንተም ፊልድ ቲዮሪ። ኳንተም ፊልድ ቲዮሪ ጀነራል ሪላቲቪቲን በአጠቃላይ እና ኳንተም ፊዚክስን አንድ ላይ አደባልቆ አንድ ቲዮሪ ሊሰጠን ይሞክራል። የሙሉ ፊዚክስ አንድ ቲዮሪ ብቻ ማለት ነው። ስለ ሁሉ ነገር የሚገልጽ አንድ ቲዮሪ ኳንተም ፊልድ ቲዮሪ። ችግሩ ኳንተም ፊልድ ቲዮሪ ጀነራል ሪላቲቪቲን ከኳንተም ፊዚክስ ጋር ያስታርቃል፣ ስፔሻልን ያስታርቃል፣ ሙሉ ፊዚክስን ያብራራል። ግን ኳንተም ፊዚክስ እና ግራቪቲን ማስታረቅ አልቻለም። ሪላቲቪቲን እና ኳንተም ፊዚክስን አስታርቋል። ግራቪቲ የምትባለዋን ነገር ግን ሊያስታርቅ አልቻለም፣ ሊያብራራው አልቻለም። ማትሱ ትክክል አይመጣም፣ አንዲፋይን ይመጣል። ትክክል እንዳልሆነ ነው ያም የሚያሳየው። እና አልተገናኙም፣ አንድ ቲዮሪ አልተገኘም። ዩኒቨርሱን ሁሉ የሚያብራራ አንድ ቲዮሪ አላገኘንም፣ አልተረዳነውም ማለት ነው ዩኒቨርስን በአጠቃላይ። እና ወደፊት ጀነራል ሪላቲቪቲን ከኳንተም ፊዚክስ ጋር የሚያስታርቅ ቲዮሪ ይገኛል ብለው ይገምታሉ ሳይንቲስቶች። ስም አውጥተውለታል ኳንተም ግራቪቲ ብለው። እና ወደፊት ኳንተም ግራቪቲ ይገኛል ተብሎ ይታሰባል እነዚህን ቲዮሪዎች አስታርቁ። እስካሁን እየተደረጉ ያሉ ሙከራዎች ኳንተም ሉፕ ኳንተም ግራቪቲ የሚባል ቲዮሪ አለ፣ ለማስታረቅ ይሞክራል፣ አልተረጋገጠም። ስትሪንግ ቲዮሪም አለ፣ ያው አስታርቋቸው፣ ግን እነዚህ በኤክስፐሪመንት አልተረጋገጡ። ማትሳቸው ትክክል ነው፣ አስታርቋል ግራቪቲን ከኳንተም ፊዚክስ ጋር። እነዚህ ሙከራዎች ግን ፕራክቲካሊ ሲሞከሩ አልተሳኩም። ለመሞከሩላ አልተቻለም። በጣም ብዙ ቢሊዮን በጀት ያስፈልጋል ትላልቅ ፓርቲክሎች እነዚህን ለመሞከር። እና እስካልተረጋገጡ ድረስ ዘ ቲዮሪ ኦፍ ኤቭሪቲንግ ናቸው፣ ኳንተም ግራቪቲ ናቸው ተብሎ ማሰብ አይቻልም። የሆነ ቀን ኳንተም ግራቪቲን በትክክል ስናገኝ፣ በቀላሉ መሞከር የሚቻል ስናገኝ ዘ ቲዮሪ ኦፍ ኤቭሪቲንግ ይሆናል ይላሉ ፊዚሲስቶች። ሁሉ ነገር በቀላሉ እንረዳለን፣ ስለተፈጥሮ ሁሉ ነገር እናውቃለን ብለው ያስባሉ። ነገ ቁርስ ምን እንደምትበላ እናውቃለን ብለው ያስባሉ። ግን ችግሩ ስትሪንግ ቲዮሪም ኳንተም ግራቪቲም ትክክል ቢሆኑ፣ ኳንተም ግራቪቲን ብናገኝ፣ ዘ ቲዮሪ ኦፍ ኤቭሪቲንግ ግን ብናገኝም ተፈጥሮ ያ ብቻ አይደለም። አሁን ዳርክ ኢነርጂ እና ዳርክ ማተር የሚባል ነገር እንዳለ አግኝተዋል ሳይንቲስቶች። ዩኒቨርሳችን ሙሉ 95% ዳርክ ኢነርጂ እና ዳርክ ማተር ነው። እስካሁን የለፈለፍኩት ያወራሁት ነገር ሁሉ 5% ነው የምናውቀው፣ የተረዳ ነው 5% ብቻ ነው። 95% ዳርክ ማተር እና ዳርክ ኢነርጂ ነው። ምንም ነገር አናውቅም ስለ ዳርክ ማተር እና ዳርክ ኢነርጂ ደግሞ። ስለዚህ ገና ምንም አናውቅም 95% ማለት ነው ስለ ዩኒቨርሱ። ይሄ ብቻ ደግሞ አይደለም፣ እንደማናውቀው የማናውቀው ነገር ያሳስባቸዋል ፊዚሲስቶች። እንዳለ እንደማናውቀው የማናውቀው ነገርም ያሳስባቸዋል። እና መመራመር ይሻላል ብለው ነው የሚመራመሩት። አሁንም ተስፋ ያልቆረጡት ፊዚሲስቶች። ለበለጠ መረጃ የቻናሉን ዲስክሪፕሽን ወይም ባዮን ያንብቡ። ደህና ሁኑ።